ነፍሴን አደራ በሰማይ ነፍሴን አደራ በሰማይ ተክለ አብዛዬ ነፍሴን አደራ በሰማይ ነፍሴን አደራ በሰማይ ተክለ አብዛዬ ስለዚህ በቀን 3 ምዕራፍ ዮሐንስ ወንጌል ብትጸልዩ ዝሙት ታሸንፉታላችሁ ማለት ነው። ከልማድ ኃጢአት እንዲያው ዮሐንስ ወንጌል የሚጸልይ ሰው ከሚጸልይበት ቦታ የብርሃን ምንጣፍ ይነጠፋል ነው የሚለው። የብርሃን ምንጣፍ ፈጽሞ መላእክት ይከቡታል። ዮሐንስ ወንጌል በጣም ክቡር ነው እና ታቦት እንኳን ቢሰረቅና ቢጠፋ ዮሐንስ ወንጌል እንደ ታቦት ሆኖ ቤተክርስቲያን ላይ መቀደሻ ይሆናል። ታቦቱ እስኪገኝ ድረስ ማለት በጣም የከበረ ሁሉም ወንጌሎች የከበሩ ናቸው አራቱም። ዮሐንስ ደግሞ በተለየ የመለኮቱን ነገር አምልቶ አስፍቶ አምጥቆ ቅድመ ዓለም ክርስቶስ ከአባቱ ጋር በባህሪ በህልውና የመኖሩን ነገር ስለተናገረ ንጹህ ለንጹህ ስለሚሰጥ አይደል ጌታስ እኮ እናቱን መርጦ ድንግሊቱን ለድንግል ንጽሕት እናቱን ለንጹህ ለዮሐንስ የሰጠው ለዚህ ነው። ሰው እኮ ማርያምን ለመውደድ ንጹህ መሆን ይገባዋል በእውነት ማለት ነው። በርኩሰት በመተዳደፍ ያለ ሰው የድንግል ማርያም ፍቅር ሊበዛለት ፈጽሞ አይችልም። በዝሙት የሚቃጠል ሰው